ሁሉ እንዳለ ብዙ ኮሜንት ያለሁኝ ልትከለክላት አይገባም። በዚህ ላይ አንቺም የሱን ፍቃድ መጠበቅ አይጠበቅም ምናምን የሰው ሄዳለብኝ ከሚገርም ነገር ማለት ነው። ሚዛግና አዳምጪ። አንደኛ ኮይን ሰጣችኋለሁ። እሺ ችግር የለውም። አንደኛ ያው ትዳሩ ስትሆኚ እያንዳንዱ ነገር መመካከር በጣም አስፈላጊ ነው። ይሄ አያገባኝም ማለት አይችልም። ባልሽ ስለሆነ ሁሉ ነገር የአንቺ እሱ ይመለከተዋል። ስታሸነፊ ብቻ አይደለም እኮ የኔ የሚለው ገብቶሻል። አሁን ብታተርፊ እኮ የኛ ነው የሚለው ገብቶሻል። አሁን ትርፍ ብታገኝ ነው ሰክሰስፉል ብትሆኝ ብዙ ገንዘብ እንዲ አተራፈ እንዲ ምናምን ነው የሚልሽ። የችግሩ ስገቢ ግን ብዙ ሰው ራሱን ነው የሚያገኝ። ሰው እጅ ቀን ታልፋለች። አሁን እዳ በአንዴ አይከፈል፣ ግን ሰርተሽ መክፈል ትችላለሽ። ጤና ብቻ ይስጥሽ ፈጣሪ። ለሌላ ጊዜ ትምህርት ይሆንሽ። አንድ ነገር ከሰው ስትበደሪ ወይ ከሆነ አካል ስትበደሪ አንደኛ አስቢ፣ መክፈል የምችይው ነገር መሆን አለበት። ፊውቸር ወደፊት ዛሬ ብቻ ሳይሆን ገንዘቡን ማግኘት መሽን ሳይሆን ገንዘቡን ካገኘሽ በኋላ እንዴት ነው ካልኩሌትድ መሆን አለበት ህይወትሽ። ከዛሬ ጀምረሽ አሁን በፊት የምትሰሩ ስራ እንዳለውም እቅዳዎች እዳሽን እንዴት እንደምትመልሽ በአንድ ጊዜ አይመለስም። እዳ ገብቶሻል። ብዙም ብር ቢሆን ትንሽም ብር ቢሆን በአንድ ሄደሽ እዳ ስለመስ ቀስ በቀስ አሁን 5% ነው መለስ ወይ 2% 3% እያረሽ ከምታገኘው ላይ ህይወትን እያቻቻልሽ ቀስ እያልሽ ከወደቅሽበት ትነሻለሽ። ከዚህ እንደወጣሽ ሆነ የራስሽንም ስራ መስራት ከሆነ ፕላን አድርጊና ከዚያ ያንን እዛ በጎን በፐርሰንት እየከፈልሽ የምታገኘውን ገንዘብ ሴቭ እያደረግሽ ከወደቅሽበት እየተንፏቅቅሽ እንዲሆን ስለመነሳት ተኝተሽ አታለሽ። ተኝተሽ ማላዘምን ማያውጣት ማንም አይመጣልሽ። ማን አሁን ቤተሰቦችሽንም አግዙ እንዲህ ብትይ ለራዛው ስራሽ ያውጣሽ ነው። ችግር ውስጥ ስትወድቂ ማንም አያውቅሽ። ስትነሽ ነው የሚያውቁሽ። ግን ትነሻለሽ። ይህን እርግጠኛ ሆኜ እነግርሻለሁ። የጊዜ ጉዳይ ነው። ገንዘብ ነው እንጂ የሰው ህይወት አለ። ገንዘብ ሰርተሽ ታምጫለሽ። የሰው ህይወት ነው መልሰሽ ማትተኪ። ነፍስ ብታጠፊ መልሰሽ መተካታለሽ ሚያ። ስለዚህ እንደገና ቀስ ብለሽ ጸሎት እያደረግሽ ፈጣሪን ተማምነሽ፣ ፈጣሪ ወደቁ ሰዎችን ሁሉ ይመለከታል። ሁላችንም ወድቀናል በተለያየ ጊዜ። የወደቅንበትን ስለምንረሳ እንጂ ማለት ነው። እሱን ግን አሁን አይደለም የምትነጋገሪው ከባለቤትሽ ጋር። ዝም ወድቀሻል፣ ጸጥ ልክ ስትነሽ ያኔ ቁጭ ብለሽ ትነጋገራለሽ። ትዳር ማለት እንደዚህ ያለ ምንም ቢሆን ባይችል እንኳን እስኪ እንዴት እናደርገው ማለት አለበት። ተሳስተሽን ማድረግሽ ምንም የስህተትሽን አካል እሱ ነው ባለቤትሽ ሆናል። ምቾቱና ድሎቱ እንዲ ጋራ ወድቀቱም እኮ ጋራ ነው የሚገባኝ። እንደዛ እንደዛ አድርጊ። እሺ አይዞሽ። እስኪ በምችለው ላሞክራለሁ። እሷ እንዳትቆርጥሽ፣ የማይስተካከል ምንም ነገር የለም። እሺ ያው አንቆርጥም እኮ ተስፋ ፈልገው የሚቆረጥ ነገር እኮ የለም። አሌክስ ማለት ማንም ሰው በዚች ምድር ላይ ሲኖር መኖር የሚጠላ ሰው እኮ የለም። ቴስት መኖርን የመሰለ ነገር የለም። ባይዘው ማያልፍ ነገርም የለም። አንዳንዴ ማያልፍ በጣም የሚመስለን ነገሮች አሉ። በጣም የሚከብዱ ሁሉም ነገር ጭልምልም ልብ መንገድ የለም። የሆነ ተስፋ የምታጣው ቴስት ከየትኛውም በኩል ማለት ነው። በቃ ማለት ያኔ ነው የሆነ ነገር ውስጥ ብገባስ። እኔ የምሬን ነው። ባጠፋ ራሴን ባጠፋ እስካሁን አልቆይም። ብዙ ከሞክሬያለሁ። ባይዘዌ የሆነ ባደርግ በቃ ከዛ ደካማ ጎኔ ልጄን ነው ማስበው እና ከዛን ጄስት እኔ አንድ ነገር ብቻ አለ ማሊክስ በብዙ መልኩ ነው ማለት ይሄ ትዳር ምናምን ሊሆን ይችላል። በፋሚሊ ደረጃም ስትመጣ የፋሚሊ የምታያቸው ነገሮች ደስታ አይሰጡም። በቃ የሆነ ብቻዬን እየታገልኩ የሆነ እግዚአብሔር ለምን ትታይኛል ብቻዬን እስከምል ድረስ ማለት ይናክል ነው የምታገለው እና ከዛም በቃ እስከ መቼ ነው እንደዚህ እየሆንኩ መቀጥለው ምናምን ላለው የሆነ ውሳኔ እፈጥናለሁ እና ከዛም ደስ የሚለው ነገር ደግሞ እግዚአብሔር ትዕግስት ሰጥቶኛል እና እታገሳለሁ። መልሼ ደግሞ እግዚአብሔር በቃ ሶሪ እለዋለሁ። ገባ ግን ብቻ ማያልፍ ነገር የለም ይመስለኛል። ግን እኔ እንጃ። እስኪ እግዚአብሔር ካሳለፈኝ ካለፍኩኝ ደግ ጊዜ ከመጣ
እናወራበታለን። አይዞሽ አመሰግናለሁ። አመሰግናለሁ አሌክስዬሽ። ስትወቁ ማንም አያውቃችሁ፣ ግን ታልፈዋለች። ለእኔ ብቻ ነው እንደዚህ የሚደረግብኝ እንደ አይነት ፈተና ብላችሁ እስክታስቡ ድረስ ትፈተናላችሁ። የፈተናችሁ እኮ ራሱ እግዚአብሔር ነው። ትዕግስት ከሆነ የምትፈልጉት ትዕግስተኛ መሆን ከሆነ ትዕግስት አስጨራሽ በሆነ ነገር ነው የሚፈትናችሁ። ሀብት ከሆነ የምትፈልጉት በማጣት ይፈትናችሁ። በማጣት ምንም ነገር ሁሉም በማሳጣት እና ዝም ይላችኋል። ለምን ዝም ተባልኩ ብላችሁ አታማሩ። ምክንያቱም ተማሪ ሲፈተን አስተማሪ ሁልጊዜ ዝም ነው የሚለው ነግሬያቸዋለሁ እንጂ የእናንተን ውድቀትና የእናንተን ችግር ጭንቀት አይፈልገውም ፈጣሪ። ግን እየፈተናችሁ ያለው በምንድን ነው? ለትልቅ ድል ሲያነሳሳችሁ ወይም ሲፈልጋችሁ ግዴታ በዛ ነገር መፈተን ልጆቻችሁ እንደምትፈትኑት እናንተ እንዴት ነው? ጠንክሯል ልጄ በርትቷል፣ ነገር ሲያድግ ለምሰጠው ትልቅ ኃላፊነት በእውነት ይችለዋል። ጫንቀው ይኸው ለማወቅ እኮ ትፈትኑታላችሁ። አንዴ ሚዩት አድርጊ አንዴ ነስጣችሁ ኮይን ልስጣችሁ ስ አንዳንድ ሰው ኮይን ሲለኝ ጉሮሮዬ ላይ መቆም የሚቀር። እሺ አንድ ኮይን ነው የሚጠይቀው ሜምበር ለመሆኑ። ያላችሁ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። የሌላችሁ ግን እኔ እሰጣችኋለሁ። ይታያችኋል ከላይ ሳጥን ሲል ከዚህ ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረገው ሰው ነው የሚሰጠው። ልብ በሉ፣ ብዙ ታብ ላረገ ቅድሚያ ይሰጣል ሰው። ይሄ 3 ደቂቃ ከሁለታች እየቆጠረ ነው። ቆጥሮ ሳይጨርስ በፊት ታብ አርጉና ልክ ሲያልቅ ሳጥን ውስጥ ንቁት ይሰጣችኋል። ከዛ ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ማን ነው? ትናንትና ገብቼ ነበር። ትናንትና ማውሮችክ ነበር እና ከዛ በቃ ሌሊቱን ሙሉ እንደዚህ እንቅልፍ አይወስደኝ ብሎ ነበር ያደረው። በቃ እየተናደድኩ እያለቀስኩ ምናምን እያሳለፍኩትን ጊዜ ሳስብ ማለት ነው። ትናንትናም ነግሬህ ነበር። ያው ሰው ስለሚበዛ ነው እንጂ እንደዚህ የሁለት ልጆች አባት ነበረ። በስደት ነው የተዋወቅኩት ምናምን ብዬሽ ነበርና ያው እንዳልኩ በመንገድ ስመጣ ያኔ አልጠየቀኝም። እዛ ሀገር ቤትም በቃ የምፈልገውን ነገር ስላላሟላልኝ እሱ ስላናደደኝ ነው ወደዚህ ወደ ስደት የመጣሁት። በቃ እሱ ስላናደደኝ ማለት ነው። እና ትናንትና ምክር ከሰጠክኝ በኋላ የባሰ በቃ እንደዚህ አለቀስኩኝ። ያሳለፍኩትን ጊዜ ሳስብ በቃ እድሜን ሁሉን ነገር ሳስብኝ ተናደድኩኝ። እና ያው እስኪ ደግሞ ሁለተኛ ምክር ፈልጌ ነበር። ለዛም ማለት እንዳልኩኝ 2 ወር ሆኖኛል ከዘጋኝ። ያኔ ኢሞውንም ዋትሳቡንም ደላልቶብኛል። እኔም ቤተሰቦችን ያው በሀዘን አጥቻለሁ። እናቴንም ወንድሜንም አባቴንም። ያኔ አንደኛ የቤተሰቦች ሀዘን ከሆዴ ሊወጣልኝ አልቻለም። ሀዘኑ አለ። እናት አባቴን ወንድሜን ሳስታውስ በቃ ሁሌም አለቅሳለሁ። ሁሌም ይተያዩኛል አለ አይደለ? በቃ ሁሌንም አለቅሰው። ከዛ ደግሞ እሱን ማጣትም አልፈልግም። ግን ያኔ በጥይት ተመትቻለሁ ብዬክ ነበረ በየመን መንገድ ስመጣ። እህቶቹም እሱም አሳክመውኛል ብዬ ካለውኛ አሳክመውኛል። ግን ደግሞ ያን ሁሉ እስር ቤት ተቀምጬ ሀገር ገብቼ ተመልሼ ስመጣ ያው የምፈልገውን ነገር አላሳካም ስላለ እመጣለሁ ስለው ሚስቴ አይደለሽም ምናምን ብሎ የነበር ብዬ ካለውኝ። ከዛ ሚስቴ አይደለሽም ሲል ልጆቹም ልጆች አይደሉም ምናምን ብሎ ተናድጄ በንዴት መጣሁ ወደዚህ ማለት ነው። ከዛ በኋላ ግን እዚህ እንደምንም ብዬ እንዳልኩ ተፍጨርጭሬ ገባሁኝ። እንደምንም ብዬ ተፍጨርጭሬ ከገባሁ በኋላ ያኔ ሲደውልልኝ ሰላም ነው አባቴ ሞቶ ነበረ ሰላም ነው ምናምን ብሎኝ ሰላም ተባብለን
ከዛ በቃ እኔ ጋር ነይ ቶሎ እንገናኝ ሚስቴ ነሽ ምናምን ሲል እንዴ እዛ እያለሁ እኮ የምፈልገውን ነገር አላሳካ ብለህ ነው የመጣሁትኝ። ሚስቴ አይደለሽም ብለኸኝ ልጆቹም ልጆቹ አይደለክም ብለህ ነው የመጣሁትኝ እና ለምን እንደዚህ ስላለ ምናምን ስለው አይ እኔ እንዳትመጭ ብዬ ነው መጥፎውን ነገር እንዳይገጥምሽ ያው በጥይትም ስለተመታሽኝ እንዳትታመሚ ስላልኩ ነው ምናምን ሲል በቃ እሺ ችግር የለውም ብዬ ያን ቀጠልኩኝ። እሱ ጋር ስልክ ማውራት ማለት ነው። ስልክ ማውራት ከጀመርን በኋላ በቃ እኔም ባሌ ላለው እሱም ሚስቴ ይላን እንደዋወላለን ቀን በቀን እሱም ይደውላን እኔም እንደውል ነበረ። ግን ከቀን በኋላ በቃ እኔ ጋር ካልመጣሽ ምናምን ሲል እንዴት እንደዚህ ስላለ አንደኛ የመጣሁበትን ዕዳዬን አልከፈልኩም። ድጋሚ ነው እየነገርሽ ያለሽ አይደል? አዎ ነው፣ ግን ላስረዳው ሁኔታውን ሁሉም ማለት ነው። እሺ ነግረሽናል ብዬ ነው ትናንትና። ኮይኑ ሰሉ እሺ፣ ከሳጥኑ ሳጥኑ ስትናኩት ይሰጣችኋል። ከዛ ወስዳችሁ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እያካችሁ ሜምበራችሁን አድሱት ወይም ሜምበሩ እሺ። ከዛ በኋላ እዚህ ከመጣን በኋላ እንደዛ ብለን ያኔ ላስታውስክ ብዬ ነው እንደዛ ብለን ስንደዋወል ነበረ። ከዛ ካልመጣሽ ምናምን ሲል እኔም በቃ አልመጣም ዕዳዬንም ካልከፈልኩ እንደዚህ ምናምን ስለው እንዴን የምለውን ማሰሚ ከሆነ ሚስቴ አይደለሽም ስልክም ዘጋብሻለሁ ምናምን ሲል እንደፈለግክ ምናምን አልኩትኝ። ግን ያም ሆኖ